በራስ መተማመን ለመገንባት የሚረዱ 7 ተግባራዊ እርምጃዎች። አንደኛ፣ ትናንሽ ቃሎችን ለራስዎ ያክብሩ። እነዚህ ትናንሽ ቃሎች በቀላሉ ለራሳችን የምንገባቸው ነገሮች ናቸው። በጠዋት መነሳት ሊሆን ይችላል፣ አልጋ ማንጠፍ ሊሆን ይችላል፣ ውሃ መጠጣት ሊሆን ይችላል፣ ወይም የ5-10 ደቂቃ ስፖርት መስራት ሊሆን ይችላል። እነዚህ ትናንሽ ለውጦች ለአእምሯችን በራሳችን እንደምንተማመን ማለማመጃ መንገዶች ናቸው። ሁለተኛ፣ በየቀኑ አንድ ትንሽ የማይመች ነገር ያድርጉ። ከዚህ በፊት አድርገን የማናውቀውንና የምንፈራውን ነገር እንሞክር። ስብሰባ ላይ ጥያቄ መጠየቅ ሊሆን ይችላል፣ የምንፈራውን ከፍታ መጋፈጥ ሊሆን ይችላል። ብቻ አእምሯችን ከለመደው ምቾት አውጥተን ፍርሃታችንን ስናጋፍጠው በራሳችን መተማመናችን በእጅጉ ይጨምራል። ሶስተኛ፣ የአካል አቀማመጣችንን መቀየር። አብዛኛው ሰው የሰውነት ወይም የአካል አቀማመጡ በራስ መተማመኑን እንደሚገልጽ አያስተውልም። ነገር ግን የሰውነት ወይም የአካል አቀማመጣችን በደንብ አድርጎ ማንነታችንን ቀድሞ ይናገራል። ስለዚህም አንገትን ቀና አድርጎ ትከሻን ቀጥ ማድረግ በራስ መተማመናችንን አጉልቶ ያሳያል። አራተኛ፣ ትንንሽ ድሎችን ይመዝግቡ፣ ደግሞም ያክብሩ። አእምሮ ብዙ ጊዜ ያለፈውን ስኬት ይረሳል። ስለዚህም እርግጠኛ ለመሆን ሲሰማዎት ምንም ያህል ትንሽ ቢመስሎትም ወደ ማስታወሻው ሄደው የጻፉትንና ያሳኩትን ዝርዝር መመልከት ችሎታዎትን ያስታውሱታል። አምስተኛ፣ ስለ ራስ አሉታዊ ንግግርን ያስወግዱ። ውስጣዊ የራሳችን ንግግሮች ጠላቶቻችን ናቸው። ተቺዎች ይሆናሉ። ማድረግ አትችልም፣ ይህ ከባድ ነው፣ ምን ችሎታ ኖሮህ አይነት ንግግሮችን ሲናገረን ልክ ከሰው ጋር እንደምንከራከረው ከራሳችን ጋር ያለንን መጥፎ ንግግሮች ከራሳችን እናስወግድና በጥሩ ቃሎች እንተካቸው። እችላለሁ፣ አደርጋለሁ፣ ቀላል ነው፣ ጎበዝ ነኝ በሚል እናስተካክላቸው። ስድስተኛ፣ አካላዊና አእምሯዊ ጤናችንን እናስቀድም። በራስ መተማመን ብቻ ሳይሆን አጠቃላይ ደህንነታችን በእኛ ጤና ላይ የተመካ ነው። እንደ መደበኛ የአካል ብቃት እንቅስቃሴና በቂ እንቅልፍ ያሉ ልማዶች ቅድሚያ ሊሰጣቸው የሚገቡ ቁልፍ ነገሮች ናቸው። ሰባተኛ፣ በራስዎ ነገር ላይ ያተኩሩ። ስለ ውጫዊ ማረጋገጫ መጨነቅ ወይም ራስን ከሌሎች ጋር ማወዳደርን ያቁሙ። በራስ ግቦች፣ ልዩ አመለካከቶች እና ምኞቶች ላይ ያተኩሩ። የራሳችንን ነገሮች ተግባራዊ ማድረግ ስንጀምር በራስ መተማመናችን በከፍተኝነት ይጨምራል። እንደዚህ አይነት ተጨማሪ የህይወት አመለካከት የሚቀይሩ መረጃዎች እንዲደርሱት ላይክ፣ ሼር እና ሰብስክራይብ ማድረግ አይርሱ።